ሁለቱ ትግሬ ግን አደገኛ ነው፣ እየመጡ ነው። ጦርነት ቢያነሱ አሁን አብይ ጦርነት ቢያነሳ ከነሱ ጋር መቆም ነው። ምንም የለንም፣ ምንም አማራጭ የለውም። አማራ ከአብይ ጎን ፋኖ ራሱ ቆሞ መዋጋት ብቻ ነው። አብይና አስወግድልን የሚባል ነገር የለም፣ አይሰራም። ጅሎች አይደለንም እኛ። ሁለቶች ትግሬ መጡ ማለት በቃ አለቀልን። እንኳን መሳሪያ ልትታጠቅ ይቅርና ጥሩ ጅንፎ ሽመል እንኳን መያዝ አይፈቅዱልህም። ሁለቱ እየመጡ ነው ስልህ እየመጡ ነው። አማራ ስማ፣ ሁልጊዜ ብለህ ነበር አትበል። እየመጡ ነው። ጦርነት ቢያነሱ ጦርነት ቢነሳ ፋኖ መግጠም ያለበት ከኢትዮጵያ መንግስት ጋር ሳይሆን ከኢትዮጵያ መንግስት ጋር ቆሞ መዋጋት ነው። እነዚህ ለምን ኦሮሞ ይሻለናል? ፖለቲካ ቁጭ ለግራችን ስተማር ኦሮሞ ነው የሚሻል። ሁለቱ ትግሬ ከሚመጣ ኦሮሞ ሚሊዮን ዓመት ቢቀጥል ይሻላል። ኦሮሞ ምን አረገ? ምንም እኮ አላረገም። ቱልስ እኮ ኦሮሞ እኮ ዘረኛውን ኦሮሞ ቀስቅሰው ሁለቱ ትግሬ ያስገደለን እንጂ እኮ ኦሮሞ እኮ ዝም ብሎ ራሱ ፈጥሮ ማኒፌስቶ ይዞ አማራን ላጥፋ ብሎ የተነሳ የኦሮሞ ድርጅት የለም። ኦነግ ራሱ ማኒፌስቶ የለም። አማራን አጠፋለሁ ብሎ አልጻፈም። አምጡና ሳዩና እኔ አንብቤዋለሁ። የለም። የኦሮሞ ጥቅም ተገፋ፣ ተሰደው፣ ተንቋሸሽኩ እንጂ ጮቱ መሬቴን ተነጠቅኩ፣ ተገፋው፣ ጡት ተቆረጠ እንጂ በፍጹም ኦሮሞ እንደ ትግሬዎች አማራን አጠፋለሁ ብሎ ማኒፌስቶ ኦሮሞዎች አልጻፉ። ይሄን ተማመና አማራዎች። እነዚያ ግን አማራንና ኦርቶዶክስ እናጠፋለን ብለው ጽፈዋል። በተለይ የሸዋን አማራ የጎንደር አማራን እናጠፋለን ብለው ጽፈዋል። መጀመሪያ እንደው ማኒፌስቶአቸው ሸዋንና ነገስታቱን እናጠፋለን፣ ኢሊቱን አጠፉት እኮ። ኦሮሞ ግን በምንም ታምር አማራን አጠፋለሁ ብሎ ማኒፌስቶ አልቀረጸም፣ ፕላንም የለው። ስለዚህ ሁለቱ ትግሬዎች ሲመጡ ከኦሮሞ ጋር ቁመን መዋጋት we don't have option የለም። ፖለቲካዊ ትግሬ ጋር ቆሜ ግን ኦሮሞ ነው ጋር ብትል አለቀን። ስልጣን ከያዙ በኋላ ያጠፋዋል። ኦሮሞ ግን 11 ሚሊዮን ተጋብቷል። 16 ሚሊዮን አብረው ትኖራል። የትም አይጥልህ፣ የትም አይጨፈጨፍህ። እያስጨፈጨፉ ያሉት ሁለቱ ትግሬዎች አድዋና አስመራ። ከአድዋ ውጭ ያለው ትግሬኛ ጠላት አይደል። በፍጹም ከአድዋ ውጭ ያለው ትግሬ እንደኛ የሚጨፈጨፍ እንደኛ በኃይል የተያዘ ህዝብ ነው። እንደርታው ምኑ በኃይል ይዘውት እኮ መገንጠልም አይፈልግም። ከኢትዮጵያ መሸሽም አይፈልግም። አማራንም አይጠላም። ህወሓት ነው ይሄን እያደረገ ያለው። አድዋ ግን ጠላት ነው። በቅኝ ግዛት ጊዜም ያስመራ መሬት ነው። አድዋ በኃይል በጦርነት ገንጥለን ወደ አስመራ ብንጨምረው የትግሬምና የአማራ ህዝብ አንዱ ነው ይኖራል። ከዚያ ውጭ ግን ያችን አድዋ የምትባል ቀበሌ ካላጠፋናል፣ ቆርጠኑ ለኤርትራ ካልሰጠን አንተርፉ። ስለዚህ አንዳንድ ደንቆሮ ፖለቲከኛ ደንቆሮ ፋኖ መሪ ህዋትን ተሸክመን ኤርትራን ተሸክመን አብይ እናስወግዳለን። አሪው ሲሪየስ ቡልሺት። ነገ ታየዋለህ። ሞታ ብሎ ነበር ትላለህ። ከዚያ ግን አማራ ሲበተን ነው ብሎ ነበር። አይሰራም፣ ትበተናለህ። የመጨረሻ ጊዜ ነው። ስለዚህ እየመጡ ነው። ማንኛውም ገበሬ ሁለቱ ትግሬዎች ወደ መሀል ሀገር ከገሰገሱ ጋጀራም መጥረቢያም ጠመንጃም ጠርሙስም ምንም ይዘህ ማፈንዳት መምታት ብቻ ነው። ፊት ለፊት በጎራዴ መከሻከሽ ብቻ ነው ማስቆም ነው ያለብህ። ማለፍ የለባቸውም ወደ 4 ኪሎ። ምንስ ሊያረጉ ይመጣሉ? እነሱ ሰሜኖች ናቸው ያሉት፣ ጠረፍ ላይ ነው። ምን ያደርጋሉ ወደ 4 ኪሎ ትግሬ?